አንድ ቁራ ነበር ለአንድ ንስር ከጀርባው ይወጋዋል እና በነከሰበት ሰዓት አንድ ሰውዬ ነበር እሱን የተመለከተ እና እንዲህ አለ፣ እንዴት አዕዋፋት አለቃ ነው ንስር እንዴት ቁራው ሲነክሰው ዝም ይለዋል ብሎ ጥያቄ ይፈጥርለታል ራሱ። እና ንስር ተነስቶ ወደ ሰማያት ይበራል እና በዛን ሰዓት ኃይለኛ ንፋስ ነበረ እና ለቁራው አቅሉን አስቶ ያወድቀዋል ንፋሱ። እና የዛኔ ያ ሰውዬ ምን አለ፣ እባካችሁ እንደ ቁራው የመሳሰሉ ሰዎች ጊዜያችሁና ጉልበታችሁ በመስጠት አታሳልፉ፣ ይልቁንስ እንደ አሞራው በመብረር ከምትፈልጉት ቦታ ደርሳችሁ አቅላቸውን ሲተው እንዲወድቁ ማድረግ ነው ያለባችሁ። እወዳችኋል። አንድ ቁራ ነበር ለአንድ ንስር ከጀርባው ይወጋዋል እና በነከሰበት ሰዓት አንድ ሰውዬ ነበር እሱን የተመለከተ እና እንዲህ አለ፣ እንዴት አዕዋፋት አለቃ ነው ንስር እንዴት ቁራው ሲነክሰው ዝም ይለዋል ብሎ ጥያቄ ይፈጥርለታል ራሱ። እና ንስር ተነስቶ ወደ ሰማያት ይበራል እና በዛን ሰዓት ኃይለኛ ንፋስ ነበረ እና ለቁራው አቅሉን አስቶ ያወድቀዋል ንፋሱ። እና የዛኔ ያ ሰውዬ ምን አለ፣ እባካችሁ እንደ ቁራው የመሳሰሉ ሰዎች ጊዜያችሁና ጉልበታችሁ በመስጠት አታሳልፉ፣ ይልቁንስ እንደ አሞራው በመብረር ከምትፈልጉት ቦታ ደርሳችሁ አቅላቸውን ሲተው እንዲወድቁ ማድረግ ነው ያለባችሁ። እወዳችኋል። አንድ ቁራ ለአንድ ንስር ይነክሰዋል እና በነከሰበት ሰዓት ዝም ይለዋል ያ ንስር። እና ይህን የተመለከተ አንድ ሰውዬ እንዴት ንስር የአዕዋፋት አለቃ ነው እንዴት ሲነክሰው ዝም ይላል በማለት ጥያቄ ይፈጥርለታል ራሱ። እና ያ ንስር እንዳጋጣሚ ሆኖ ተነሳና ወደ ሰማያት ይበራል እና በበረረበት ሰዓት ኃይለኛ ንፋስ ነበረና ያ ቁራ አቅሉን ስቶ ይወድቃል። በወደቀበት ሰዓትም ያ ሰውዬ እንዲህ አለ፣ እባካችሁ እንደ ቁራው የመሳሰሉ ሰዎችን ጊዜያችሁና ጉልበታችሁ በመስጠት አታሳልፉ፣ ይልቁንስ እንደ አሞራው በመብረር ከምትፈልጉበት ቦታ በመድረስ አቅላቸው ሲተው እንዲወድቁ ጠላቶቻችሁን ፍቀዱ። እወዳችኋለሁ።